አትጨናነቅ በቃ ማለት ቀላል መሆኑን ልነግርህ እፈልጋለሁ። ሴቶችዬ እናንተ ደግሞ ዱዓ ላይ በርቱ። ጀነት ውስጥ ዕቃ ማጠብ ወፍ ልክ እንደዚህ ማልቀስም ያበቃል። አትጨናነቂ። እናንተ ግን ዕቃ እንደዛ ለፍታችሁ አጥባችሁ ተነስታችሁ የፈጥር ሰዓት እኮ ነገሩን እንዳናፈጥር ይሁን አናውቅም። ቢፌ ለማድረግ የምትሞክሩ ነገርስ يا سلام አትጨናነቅ። እንደዚህ የሆንክ እየተቸገርክ ነው። አትጨናነቅ። ህይወት ላይ አልባሌ ነገር ያለው ቀላለው። አትጨናነቅ። እስልምና በአዲስ መልኩ አምጥቻለሁ እያለ ነው አንድ ግለሰብ። እኛም እንግዲህ አላህ የሚለውን ቃል እንደምንጠቀም ታውቃላችሁ። አላህ እምነትን ያበዛል። እግዚአብሔርና አላህ አንድ እንደሆነ እናምናለን። አሰጋገዳችንም እጅግ በጣም ያማረና እጅግ በጣም እየተመሳሰለ እንደሆነ ተስፋ አረጋለሁ የሚል ቃልም ከአፉ እየወጣ ነበር። እጅጋ ያለ ተለብስ ያደረጉን ስላለ ስለማመጣባይነት ገራጋር እጅጋ ያለ ተለፍሱ ማለት ካመጣ ያደረጉን ስላለ እጅጋ ያለ ተለፍሱ ማለት ካመጣ አባቴ ሁላስ ተሰምሮ ስለከፈ እጅጉና ውስጥነት ተሳማምቶ ነብይ በሀገሩ አይከበረም እንደሚባለው ይሄ ነብይ በሀገራችን እየተከበረ አይደለም ሚለውን ነገር እየሰማን አይደለም። አንዳንዴ እስቲ ይሄንን ሰውዬ ለመስማት እንሞክር። ኧረ ተው ስሙኝ፣ ኧረ ተው ከእግዚአብሔር የተላኩ ሰው ነኝ። 7 ዓመት ላይ ያለው ረመዳን ላይ ማዘር ጨው ቀመስ ስትለኝ ሁኔታው ለኔ ተመችቶኛል እንደማለት ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ። እጅግ በጣም አነጋጋሪ ቪዲዮ ዛሬ አለ። ኢክራም እጅግ በጣም ልብ የሚነካ ንግግር ተናግራ ነበር። እቺ ልጅ ለምን እንዲህ አለች ተብሎ ብዙ መነጋገሪያ ሆኖ ነበር። ይሄንን ነገር እንመለከታለን። ጠቅላይ ሚኒስቴሩን በሀገራችን ደረጃ አልፎም እጅግ በጣም በሚያስገርም መልኩ በአፍሪካ ደረጃ እጅግ በጣም እየተሞገሱና እጅግ በጣም ከፍ ብሎ እየተነገረ ነው ስለሳቸው። ይሄንን ነገር እንመለከታለን። እናንተ ብቻ ከቪዲዮ መጨረሻ መከታተላችሁ እንዳትረሱ። ይሄንን ቪዲዮ በላይክ ይጀመር፣ ላይክ ይደረግ። ሁሉ ደንደንደነሊ ወቱ ሁሉ ታብታብታበሊ ታብታብታብታብታብ ወይ ልጄ አንተ ነህ እንዴ? ማዘርዬ እንዴት ነህ? አለን። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ። ደህና ነህ? ደህና ነኝ። ረመዳን ይዟና ኤምቢሲ 1 ኤምቢሲ 2 ኤምቢሲ 3 ኤምቢሲ 4 ኤምቢሲ አክሽን ኤምቢሲ ቦሊውድ አራራራራ ማሻአላህ አረብኛም ለምደሃል። ምን ታረጋለሽ ማዘርዬ? አይ ጥሩ ነው። እና ምን እግር ጣለክ? ቴምር ማን ነው? አንዋር የለም እንዴ ዛሬ? ወይ አንዋር እኮ አሁን መስጂድ ደርሼ ልምጣ ብሎ ወጣ። ምን ነው ፈልገከው ነው? ሳምቡሳ ማን ነው? ሙሳ የሚባል ጓደኛችን ታሞ እንጠይቀው እኮ ልለው ብዬ ነው። ሙሳ ታመመ? አዎ ማዘርዬ፣ ያው ሾርባ ነገር እንኳን ይዘን ሄደን እንሂድ እንጠይቀው እኮ ልለው ብዬ ነው የመጣሁት። ከአውዙ ቢላህ አንተ ሙሽት ጀመርክ? ደህና ልጅ አልነበርክ? ኧረ አልዋሽም ማዘርዬ። እና ታዲያ ሙሳ እኮ አሁን ከአንዋር ጋር ወደ መስጂድ ሄደዋል። አብሮ ሄዱ እንዴ? አዎ መስጂድ ሄደዋል። ይኸውልህ አንተ ውሸት ጥሩ አይደለም። እሺ ውሸት ሐራም ነው። ከኛ ጋር አብረህ ማፍጠር ከፈለክ ሾርባ መጠጣት ፈልገህ ከሆነ ገብተህ ከኛ ጋር አፍጠር። ድጋሜ ግን እንዳትዋሽ፣ ውሸት ሐራም ነው። እሺ በላሁን። እሺ ምንም አልተዋረድክም። ዋናው መግባት ነው። የፈለግከው ይሄንን ስለሆነ ገብተህ ዝም በለው። ምንም እንዳሰማ ምንም ሚሉክ እንዳሰማ። የእናንተ ትልቁ ጎል ምንድነው? ገብቶ ማፍጠር ስለሆነ ማንንም እንዳሰሙሽ እንዳሰሙ። እሺ ማዘር ለረመዳን ማፍጠሪያ ሰዓት ሲደርስ ዋው ጀምሩ ነይ እንጂ አንቺ
ቢስሚላህ አኺ ጀምሩ መጣሁ ጀምሩ ኧረ እኔ እባክሽ እርቦን አለኛ ጀምሩ መጣሁ አይና ፍትይ እንጀራ ጋግሬ ብቻ መምጣት ነው በቃ ጀምሩ የተወሰነ እንጀራ 100 እንጀራ ብቻ በቃ ጀምሩ መጣሁ ከተበላ በኋላ አይደርስም እንዴ ስራው ቆይ ኧረ መጣሁ በእናትህ ለቅለቅ ማድረግ ነው በቃ አንድ ፍሬ በቃ ለቅለቅ አድርጌ እመጣለሁ ጀምሩ ቀን ሙሉ ጾም ነው ያልሽው አሁን መተሻት በይም እንዴ ቆይ እኛም እንብላበት መጣሁ ይኸው እነዚህ ትራስ ለቅለቅ ላድርጋቸው መጣሁ ጀምሩ እናንተ መጣሁ እኔ ጭራሽ ትራስ ልታጥቢ ነው እነዚህ ብቻ ነው ለቅለቅ ማድረጋቸው መጣሁ በቃ ጀምሩ ተባካርን እንዴ ጀምሩ ተባካርን እንዴ ሁሉም ማዘሮች አንድ ናቸው ስማቸው ብቻ እንደሚለያየ ከዚህ መማር እንችላለን ገና ሙሉ ብርድ ልብሱን ታጥብልሃለች ገና ቤት ውስጥ ያለውን በሙሉ ነገር ይታጠብልሃል ኢክራም ሰላም አለይኩም ወአለይኩም ሰላም እንዴት ነሽ ደህና ነኝ አልሐምዱሊላህ አንቺ ልጅ ዘንድሮም ሳታገቢ ቀር እየሞከርኩ ነው ምን ትሞክሪያለሽ እድሜሽ እየሄደ አይሰማችሁም እንደ እየሞከርኩ ነው ሐራም ላይ ላለመውደቅ ፍቅረኛ አላት ሳይሆን ባል አላት ለመባል እየሞከርኩ ነው በገባው በወጣው ቁጥር ቤተሰቦቼ የልጅ አሳይኝ ሲሉ ለነሱ ለማሳየት እየሞከርኩ ነው ጓደኞቼ ሲያገቡ የኔንም ሰርግ ለመጥራት እየሞከርኩ ነው እንዴት ነው የምታስቡት እኔ አግብቼ ብሰጠር ደስ የማይለኝ ነው እንደምመስላችሁ ለአልጋ ጨዋታ ሳይሆን ለህይወት ፈልገኛል ለማግኘት እየሞከርኩ ትዳር እኮ ከአላህ ነው እንደ ዘመኑ ሴት አምጣት ባገባ ነገ ተፋታችን ዜና ነው የሚሰጥ እሱ ያሰበልኝ እስከሚሰጠኝ ድረስ እኔም ልሞክር እናንተ ሞክሩ ደህና ሁሉ ላንተ ተቸዋለው አታገቢ እድሜሽ ሄደ ጓደኞችሽ ወግ ማረግ ሲያዩ አንቺ ቆመሽ ቀረሽ የሚሉ ልብን የሚያቆስሉ አስተያየቶች በየቀኑ ለሷና ለሌሎች ሴቶች ከማህበረሰቡ ይሰነዘርባቸዋል እሷም ትዳር ከአላህ ነው ሐራም ላይ ላለመውደቅ እየሞከርኩ ነው ለጊዜያዊ ፍላጎት ሳይሆን ለህይወት የሚሆን ባል ለማግኘት እየሞከርኩ ነው እኔም ዱአ አረጋለሁ እናንተም ዱአ አርጉልኝ በማለት በቲክቶክ አካውንቷ ላይ ሐሳቧን ገልጻለች ኢኩዬ አላህ የተባረከ ትዳር ይስጥሽ ግዴታ እኮ እቺ ልጅ እንደ ሀያት ከአፏ አውጥታ መናገር አይጠበቅባት አራሽ ታገባኛለህ ምናነሽ እስቲ ሆዴ ቻለ እስልቤ ቻለ ምናለሽ ምናነሽ ምናለሽ ምናነሽ ምን አለሽ ለነሱ ልብሽ ልብነሱ እንደዚህ ያላችሁ ሰዎችን አደፋፍራችሁ እንደዚህ እንዲያወሩ አታድርጉ በፈለጉ ሰዓት ማግባት ይችላል ጋብቻ ደግሞ ካለ የሚመጣ ነገር ነው በ30 በ40 በ50 በ60 በ70 በ80 በ100 የሚያግቡ ካረጀ ሰው ሁሉ ምክር አትቀበሉ አስባት አግባበት ለሷ የሚሆን ሰው አይታት አግባበት ሀያት እኮ ዝም ብላ ነው እንጂ እጇን ካነሳች እኮ ቀጥታ ነው በቃ ዱዓ የሚቀበልላት እኔ ወላሂ ላዚም ይሁን ከዋሸው አላህ ምስክሬ ነው ከዋሸው በቃ ቀና ብቻ ነው የሚጠበቅብኝ ቀና ማለት ብቻ ውዴ ብቻ ማለት ነው የሚጠበቅብኝ ታበላሸሽ ውዴ ምን ጓደኛሽ ነው እንዴ ውዴ ተይ እንጂ በጣም እኮ እድለኛ እኮ ነኝ ከዛ ደግሞ ማለት በእኔና በሱ መሀል ደላላ ለመሆን እንዲህ ይላሉ አንቺ አሁን እንዲህ ነሽ አንቺ ሙስሊም ነሽ ነው እኔ በጣም ነው የሚሰማኝ በጣም ነው የሚወደኝ በጣም እኔ በጣም ይሄ ፌቨራይቱ ነኝ ወላሂ ላዚም በጣም ሳስበው በቃ እኔ ግን በየትኛው ስራዬ ነው እንዴ እኔ ግን ታድዬ ከሷ የሚጠበቅባት ምንድነው ውዴ ማለት ብቻ በቃ ጸባያቸውን ተረዱ አንዳንዴ ጸባይ የሴቶች ጸባይ አንዳንዴ ቆይ የሴቶች ጸባይ የሚራሱ አለ የሴቷን ቋንቋ ለመረዳቱ ይተዋታል በቃ ተወኝ አሁን ብቻዬን መሆን ፈልጋለሁ ሂድ ከዚህ ምናምን ብላ ስታጣድፈው እሱ እንደ ወንድ ስለሚሰማ ጥሏት ይሄዳል 300 ሴቶችን ተጠይቀው 300 ሴቶች ውስጥ አንድ ሴት ብቻ ናት ጥሎኝ እንዴት ፈልጋለሁ በቃ እኔ ብቻዬን ተወኝ ካልኩት ብቻዬን እንዲተወኝ ነው ፈልገው 299 ሴቶች ግን በዛ ሰዓት ፈልገው መታቀፍ ነው አሁን አስበዋል አሁን ይሄንን ሂዞር በቃ ተወኝ አሁን አንተ እንደወንድ ነው መሰማው የቋንቋ ልዩነት አለን ወንድና ሴት እኛ ቻይነኛ እናወራለን እናንተ ትግርኛ ነው ወጣው ገባ ተወኝ ሂድ ካለች ቁጭ በል ነው እስቲ ትቸኝ ሂድ ስለው ታግሶ እኔ ምንም ብሆን ቁጭ ብሎ አባብሎኝ ችሎ የለም ነው እንጂ እኔ ባለ መጀመሪያ ጊዜ ይሄንን ስነግረው እኔ እኮ ስቆጣ ጥለኝ እንዴት ያልፈልገ ወላሂ እንደዚህ ቀንዳው ስትመጪ እንዴት ነው የምትታቀፊ ወላይ ቀንዱ ራሱ በቃ ቀንዱን እርሳው እኔ የምፈልገው ጥለኝ እንዴት ገብቷል አይደል በጣም ዲስከቨሪ ይፈልጋል ነገር ይሄው ምንድነው ብዙዎቻችን የምንፈልገው ስሜታዊ በመንሆን ሰዓት አሁን ልጆችን ቤት ውስጥ ይስቲ በቃ ተይ ማማ ምናምን ሲሉ አታዋቸው እኮ በተለይ ሴት ውስጥ እኮ የሚገርም ሙቀት አለ አይደል
እቅፍ አድርጋ በቃ አይዞ ልጄ እንደዚህ እኮ ነው እንደዚህ ነው በቃ ይቅርታ ከዛ እኮ ይረጋጋል። አንዳንዴ ይሄን እንፈልጋለን። ገባ ተወኝ ካሉ አትተወኝ ቀፈኝ የሚል እዛ ውስጥ ቃል አለ። አንዳንዴ ደግሞ ተወኝም ሊሆን ይችላል። አንዳንዴ ደግሞ ተወኝ ማለት ተወኝም የሚለውን ቃል በውስጡ አቅፈዋል። አንድ መረዳት ላይ ጎበዝ መሆን አለባችሁ። እኔን ማናደድ ነው የምትፈልጉት እናንተ? እኔ ልሙትላችሁ? የት ልሂድላችሁ? ሙስሊሞች በረመዳን ስርዓት ያዙ። የእንትና ድምጽ ያምራል እዛ መስጊድ ሄጄ ልስገድ አይባልም። ቁርአን ሙዚቃ አይደለም ወይም የሆነ ነሽዳ አይደለም። ቁርአን መልእክት ነው፣ የህይወት መመሪያ ነው ማለት ነው። ስለዚህ ባለህበት መስጊድ እዛው ስገድ። እዚህ ሰግዳለሁ ድምጹ ያምራል ምናምን የሰውየው ነው ወይስ ሰላቱ ፈልገህ ነው የምትሄደው? ይሄንን አስቡበት ለማለት ያህል ነው። እንደዚህ የሚባል ነገር የለም። ከመስጊድ ወደ መስጊድ የምትሯሯው በተለይ ደግሞ ሌላ ነገሮችን እንትን የምትሉ አንዳንድ ሰዎች እረፉ፣ በጣም እረፉ። አንተ ከመስጊድ ስትወጣ ቀጥታ መስጊድ ወደዚህ አያስፈልግም። በቃ መስጊድ ወደ ቤት ምን አባህ ገባህ አንተ? አሽሀዱ አን ላ ኢላሃ ኢለላህ አስተግፊሩላህ ነስአሉከል ጀነተ ወነዑዙ ቢከ ሚነናር اللهم إنك عفو كريم تحب العفو عنا يا كريم. برمضان مشتوች ይህንን ذكر እናብዛ፣ ወሬን ቀንስ። ከመخلوق ጋር ሳይሆን ከኻሊቅ ጋር ማውራት እናብዛ። በረመዳን እንሰነባበት፣ በሸዋል እንገናኝ። ይህ ነው የዓሪፎች ለረመዳን የሰጡት ክብር። ከተለያዩ ዒልሞች ተሰነባብተው ወደ ቁርአን ይሸሹ ነበር። ስለዚህ እንበርታ። በረመዳን እንሰነባበት፣ በሸዋል እንገናኝ። ረመዳን ውስጥ ብቸኝነት ሳይሆን ከአላህ ጋር የመሆን እድላችንን ሰፋ እያደረግን የምንሄድበት ወር ነው። ቁርአን ስንቴ እንዳከተማችሁ ፈልጋለሁ። በተለይ በመጨረሻ ሰዓት ማን ብዙ እንዳከተማ አይተን እጅግ በጣም የሚያስገርም ሽልማት ልንሸልም እንችላለን። እጅግ በጣም አስገራሚና እጅግ በጣም ብዙዎቹ እያወሩለት ያለው የኢትዮጵያ ጉዳይ ነው። ኢትዮጵያ እጅግ በጣም አስገራሚ ሀገር እንደሆነች እየተነገረ ነው። ሰሞኑ በተለያዩ ዓለም አቀፍ ሚዲያዎች የአዲስ አበባ ስም ከፍ ሲል እየተመለከትን እንገኛለን። በርካቶችም ይህንን ቪዲዮም እያጋሩት ይገኛሉ። ስክሮል ባደረግን ቁጥርም በተለይ ደግሞ ትዊተር ላይ ይህ ቪዲዮም በሰፊው የተሰራጨ ይገኛል። የተወሰነውን የኔን ፎር ዩ ፔጅ ትዊተር ላይ ላሳያችሁ። ይሄ እንግዲህ የምትመለከቱት ትዊተር ላይ ነው፣ ቀጥታ ኤክስ ላይ ማለት ነው። በአረብኛም ሁሉም በተለይ ደግሞ የህንድ የሶሻል ሚዲያ ተጠቃሚዎች በሙሉ እንደምትመለከቱት አዲስ አበባ ነው ሼር እያደረጉ የሚገኙት። ተመልከቱት። ዝም ብዬ ስክሮል ሳደርግ ማለት ነው በየአንዳንድና ሁለት ፔጁ አለ አዲስ አበባ አለች። ተመልከቱ። ደግሞ ህንድና ፓኪስታን ይህንን ቪዲዮ በሰፊው እያሰራጩ ይህ ኒውዮርክ አይደለም ኢትዮጵያ ነው፣ አፍሪካ ካሁን በኋላ በጫካ ውስጥ የሚኖሩ ሀገሮች እንዳልሆኑ ተመልክተናል። እንደዚህ ውብ የሆኑ ከተሞች አፍሪካ ውስጥ አሉ። ከዛ ውስጥ ደግሞ ዋነኛዋም እንደዚሁም ደግሞ የአፍሪካ መዲና ልትሆን የሚገባውና እስካሁንም የሆነችው አዲስ አበባ ነች ሲሉ እየተደመጡ ይገኛሉ። ቪዲዮ በሰፊው መሰራጨቱን ተከትሎ ታዲያ ቻይኖች በቀጥታ ገብተውበትም አዎ ኢትዮጵያ እጅግ ውብ ከተማ ነች፣ ነገር ግን እኛ ከዚህ ሁሉ ግንባታ ከዚህ ሁሉ ኮንስትራክሽን ጀርባ ያሉትም የቻይና ካምፓኒዎች ናቸው ሲሉ በእነዚህ በአዲስ አበባ ውብ ከተሞች አማካኝነትም የቻይና ካምፓኒዎች ራሳቸውን በሰፊው እያስተዋወቁ ይገኛሉ። ዓለም በአሁኑ ሰዓት በአዲስ አበባ ውበት እየተደነቀ ነው። እንደምታዩት ሀገራችን ትዊተር ላይ ደምቃለች። እንደምታዩት በርካታ ሰዎች በርካታ ሚዲያዎች እንግዲህ በሀገራችን ኢትዮጵያ እንዲሁም ደግሞ በአዲስ አበባ ውበት እየተደነቁ ግርምታቸውንም እያስቀመጡ ይገኛል። የቱርኩ ፕሬዝዳንት አዲስ አበባ ከመጣ በኋላ ሀገራችን ኢትዮጵያ በአሁኑ ሰዓት በትዊተር ላይ ደምቃ እየታየች ትገኛለች። ይህ ጋናዊ ወጣት አፍሪካ ሊመራት የሚገባው ኢብራሂም ትራውሬ ሳይሆን ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው በማለት ተናገረ። በፊት ለአፍሪካን እንዲመራት መፈለገው ኢብራሂም ትራውሬ ነበር። ነገር ግን አዲስ አበባ መጥቼ ጠቅላይ ሚኒስተሩ ያደረጉትን ነገር ሳይ ሐሳቤን ቀይሬያለሁ። እንዲሁም የመጀመሪያ ልጄን በዶክተር አብይ ስም ነው ምሰይሞ በማለት ተናግሯል። ጠቅላይ ሚኒስትሩን እዚህ ጋር ማመስገናችን እንዳረሳ። ጠቅላይ ሚኒስትሩ እጅግ በጣም ብዙ ነገሮችን ሰርተዋል። ብዙ ጫና ውስጥ ነው፣ ብዙ የጦርነት አድማ ውስጥ ነው፣ ብዙ ጦርነቶችን እያደረጉ እንደዚህ አይነት ሀገርን ለሀገሪቷ ማስረከብ፣ እንደዚህ አይነት ሀገርን ለሀገሪቷ ማስተዋወቅ እጅግ በጣም የሚያስገርም ነገር ነው። ለጠቅላይ ሚኒስትሩ ክብር ይገባቸዋል ብዬ አስባለሁ። በረመዳን ጾም ወቅት በሙስሊሙ ማህበረሰብ ዘንዳ በኢትዮጵያ ኤሌክትሪክ ኃይል ላይ ሁሌም የሚነሳ አንድ ትልቅ ቅሬታ አለ። በተለይም ህዝበ ሙስሊሙ ጾሙን በሚፈታበት የማፍጠሪያ ሰዓት ላይና ለሱሁር በሚነሳበት ሰዓት ላይ ከፍተኛ የኤሌክትሪክ ኃይል መቆራረጥ ያጋጥማል። ይህ ችግር ከዓመት ዓመት የሚደገም በመሆኑ
በማህበረሰቡ ዘንድ ከፍተኛ ቅሬታን አስነስቷል። ተቋሙ ይህንን የኃይል መቆራረጥ አስቀድሞ በማቀድ በከፍተኛ ሁኔታ መቀነስ ወይም ማመቻቸት ይችል የነበረ ቢሆንም ሁሌም ግን ይህንን ሲያደርግ አይታይም። በተለይም በአዲስ አበባ፣ ናዝሬት፣ ድሬዳዋ፣ ደሴና ኮምቦልቻ ከተሞች ላይ በጾሙ ወቅት ከፍተኛ የኃይል መቆራረጥ እንደሚከሰት የተለያዩ መረጃዎች ያሳያሉ። የሚመለከተው አካልም ለዚህ ተደጋጋሚ ችግር አፋጣኝ መፍትሄ ሊሰጥበት ይገባል። በእናንተ አካባቢስ የኤሌክትሪክ ኃይል አቅርቦቱ ምን ይመስላል? እኔ ጋር መብራት ከጠፋ 4ኛ ቀኑ ነው። የታወቀ ነው። እጅግ በጣም ብዙ ጊዜ ይጠፋል። በተለይ ደግሞ በዓል ሊደርስ ሲል ነገ ጾም ሊፈታ ነው ወይም ደግሞ ነገ ጾም ሊጀመር ነው ወይም በዚህ ሳምንት ጾም ይጀመራል ከተባለ ብዙ ችግሮች እንደሚፈጠሩ ሁላችንም እናውቃለን። እንደዚህ አይነት ነገሮች በእስልምና ዙሪያ ላይ በብዛት የምታውቁ ሰዎች ታውቃላችሁ ብዬ አስባለሁ። እንደዚህ አይነት ችግሮች ይፈጠራሉ። ግን ምን አይነት ምላሽ እየሰጡ ነው? يهدني ربي لأكونن من القوم الضالين فلما رأى الشمس خلتون شفاعة والكافرون هم الظالمون الله لا إله إلا هو الحي القيوم لا تأخذه سنة የደረሰበት ይሄንን ነገር ያውቃል። ወንድ ልጅ ማድረግ የሌለባቸው ነገሮች አንደኛው መሳቅ። ምንድነው የሚያስገለፍጥህ? ወንድ ልጅ አይደለህ እንዴ? ምንድነው ቆፍጠን ኮስተር መረር ማትለው? ሴት ልጅ ትሳቅ። አንተ ምን አባ ያስገለፍጣል? ተዋ ጥርሱ እኮ ሰው አይደለም ሰርቶ ይሰጣል። እንድዝቅበት ነው እኮ አላህ ይሰጣል። ወንድ ልጅ አይስቅም? ምን ማለት ነው? ምንድነው ማንስቆኛ? ለምንድነው ማንስቆ? ደስ ካለ እናንተኛን ለማሳበር ነው እንደምፈልጉት። ሁለተኛ አስፋልት ስትሻገር ግራና ቀኝ ማየት። ወንድ አይደለህ እንዴ? ምንድነው እንደዚህ 10 ጊዜ እንደሚያደርግህ? ቀጥ ብላ ትሻገርም እንዴ? ወንድ አይደለህ እንዴ? ወንድ ነን እንጂ እኮ ተስፋ አልቆረጥንም። ተስፋ ብንቆርጥ ችግር የለውም። ወንድ ነን ግን ተስፋ አልቆረጥንም። ተውን እንኑርበት። ሲኖ ስር ልከተሽ። ሶስተኛ ገላህን መታጠብ። ስታልፍ የካልሲ ሽታ የብብት ሽታ ካልሸተተኝ ምን ወንድ ሆንክ? ሴት ልጅ ነው ራሷን የምትጠብቅና ገላዋን የምትታጠብ። ምን ወንድ ሆንክ አንተ? ወንድ ልጅ ተግማምቶ ይሂድ እንዳይስቅ፣ አስፋልት ሲሻገር ግራና ቀኝ እንዳይመለከት። ኖት እያያዛችሁ የእከሌ ንግግር ዋሂ ነው ከማለት ኢየሱስ የአላህ ልጅ ነው ማለት ይቀላል። የማንም ንግግር የጅብሪል ንግግር ዋሂ ነው ከማለት ኢየሱስ የአላህ ልጅ ነው ማለት ይቀላል። ለምን እንደዛ አልክ ሲባል አይ በጣም ብዙ ኸይር ስራ ይሰራ ነበር፣ ብዙ ጥሩ ነገር ይሰራ ነበር፣ ብዙ በረከት ይሰራ ነበር፣ ሰው የማይሰራው ስራ ይሰራ ነበር ብሎ ምን ላይ እንደ ተንተራሰ ማስረዳት ይችላል። የጅብሪል ንግግር አሁን መብራትን ነው መብራት ጠፋዩ። አይዞሽ ገለቴ አይዞሽ በቃ እኛ እንለማመጣችኋለን እንዴ? የለም እኮ እንደዚህ አይነት ነገር ይላኛ ተለማምጠን አናቀም። እንድቹ እንቀጥላለን። من الذين قالوا إنا نصارى أخذنا ميثاقهم فنسوا حظا مما ذكروا به فأغرينا بينهم العداوة والبغضاء إلى يوم القيامة وسوف ينبئهم الله بما كانوا يصنعون. من ترده من وف عندي بله ما يتطبق بهم قس بله. ومن الذين قالوا إنا نصارى اوكي لما ناچو እነዚህ እኛን ይመለከተና ላይ ይመለከታል ደግሞ እንዳልኳችሁ ይሄ በተጅዊድ ፈተን እያሉ ምናምን ቀስ እያሉ ምን እያለ ነው ሚስል ጓደኛ ልኮልህ ምን ሆኖ ነው በዚህ ሌሊት የላከው ብላችሁ ቀስ ብላችሁ አይደል የምታነቡት? ያልገባችሁ ነገር ካለ ደግማችሁ አይደል የምታነቡት? ቀስ ብላችሁ እንጂ ሜሴጅ እስኪ የሆነ አሞኝ ሆስፒታል ነኝና ቶሎ ብለህ ከቻልክ ወደ እኔና ካልሆነ ደግሞ ሰው ላክልኝ ብርም የለኝም ነው አይነት ወሬ ነው የምታነቡት። የጓደኛችሁ ሜሴጅ ለምን ሪሳላ ተባለ? ቁርአን ብቻውን አይጠቅምህም። እንደ አዲስ መስለም አለብህ። ሐቂቃ እንደ አዲስ በቃ ጌታዬ እንዲህ ብዬ የተናገርኩት ተሳስቻለሁ ብለህ ወደ አላህ መመለስ ግድ ይላል። እቺ ንግግርህ ጽልት ያለች ኩፍር ናት። አሁን እየሰማኸኝ ከሆነ ቁርአን ብቻውን አይጠቅምህም የምትለዋ ንግግርህ ማለት ነው ሐቢቢ ኢየሱስ አምላክ ነው ብትል የተሻልክ ነህ።
ሰምተኛል አይደል? ንግግሬ በደንብ አውቃለሁ። ቁርአን ብቻውን አይጠቅምህም ከሚል ጋር ቢብስ እንደዚህ ብሎ ይናገር እንጂ ቁርአንም እጅግ በጣም በሚያስገርም መልኩ በጅብሪል አማካኝነት ነው የወረደው። ቀደም ጅብሪልን እየተቃወመ ነበር። ይሁን እንጂ ቁርአንም በእሱ አማካኝነት ነው ወደ እሳቸው የወረደው። እሳቸው ደግሞ ከዛ በኋላ እንዲጻፍ ያደረጉትና ወደ ትውልድ እንዲተላለፍ ያደረጉት። ቁርአን ውስጥ ብዙ ያልተብራሩ ነገሮች አሉ። ቁርአን ደምር ነው፣ የንግግር ደምር ነው። ከዛ ውስጥ ነው ነጥለን የምንረዳው። እዛ ውስጥ ለምሳሌ ሰላት እንዴት እንደሚሰገድ የሚል የለም። ሰላትን እንዴት ትሰግዳለህ ተብሎ ተጠይቆ ነበር የሆነ ጊዜ። ይሄ ልጅ መልሱ ምን ነበር? አባቶቼ ስለሰገዱ ብቻ ነው የምሰግደው የሚል አይነት ምላሽ ሰጥቶ ነበር። እንደነዚህ አይነት ሰዎች እስልምናን ለማጥፋት ወደኋላ የማይሉ አይነት ሰዎች ናቸው። እስልምና ላይ እንግዲህ ብዙ ትችቶችን ለማቅረብ ይሞክራሉ። ነገር ግን ያለምንም እውቀት እንደሆነ ሊታወቅ ይገባል። ሊተሽቃ አራተኛ ጋር ሊተሽቃ አተራዊ ላይ ቁርአን ይዛችሁ የምትቀሩ ከኋላ ያላችሁ ወጣት ኢማሞችን ማህረም የምትፈልጉ ሰዎች ለምንድን ነው ሀያ ማትደርጉት? ፊት ለፊት ያሉት ኢማሞች እኮ ወጣቱ ሲሳሳት ኢማሙ ነው የሚያሰግዳችሁ ሰውዬ ሲሳሳት ሊያርሙት የተዘጋጁት ከሆነ አላህ ብሎት ደግሞ ከወጣ ወይ ደግሞ ካመው ሊቀይሩት የተዘጋጁት አለ። ከፊት ለፊት ከኋላው አሉ። ከናንተ ፊት ለፊት ከሱ ኋላ ኢማሞች ሐፊዞች አሉ። ከዛ ጋር ለምሳሌ ሱረቱ ጧሃን እየቀራ ما أنزلنا عليك القرآن لتشقى بيستو كذا قرآن لتشقى زيكا ما أنزلنا قرآن لتشقى زيكا ما أنزلنا قرآن لتشقى من دنو بقى وتتوه في اللفت يالمت يعرمتان خلاص كفي اللفت يالمت ستاتون تزغاجتو ميطبقوت حافظوች አሉ አንተና እኔ እንደዚህ እየጠበቅን ነው አይደል? በቃ ሲዘል ቶ አትበጥብጥ አምስተኛ ሰፈነ ما أنزلنا قرآن لتشقى من دنو الزغا لتشقى أنا تنيا قال لتشقى إيه مسيرون كذا بتبت وإلى مسيسات سبحان الله تقولوا سبحان الله اللي قال سبحان الله أنا في اللي في تقولوا أنا موش في اللي في تعلو يا مسيرو إمام في اللي في تعلو ሌሎቹም ሐፊዞች في اللي في تعلو ረጋበሉ في اللي في القرآن ስላለ አሁን ያንተን የመልስ ምትፈርተን ነው እንጂ አንተም ተሳስተሃል። ተሳስተሃል። ምንም ሊደረግ አይችልም። ተሳስተሃል። ምን ብለህ ጠይቅ እስቲ። አሁን ብዙ ሰው የሚነግር የሆነ ቆሻሻ ነገር አለ፣ ደም አለ፣ ነጃሳ ከሱ ጋር የሚገናኝ እኔ በፍጹም አይመስለኝም። እንደ በዲኑ ኢስላሚክ ሳይኮሎጂ ላይ በጣም ብዙ ነገር አይቻለሁ። ከእስልምና አንፃር ሩህን፣ ማይንድን፣ ቦዲን ስተዲ ታደርጋለህና ታጠናለህና አንዲት ሴት በወር አበባ ጊዜ ከባድ የሆርሞን ፍላክቹዌሽን አላት። በጣም ከባድ። እሷም አታውቀውም ያንን ጦርነት። ሰውነቷም እንዴት ያንን ጦርነት ኦቨርካም ማድረግ እንዳለበት አታውቅም። በቃ ያ ሰዓት እኮ አላህ የራሱን ሀቅ ያነሳልሃል። እንግዲህ ሰላት ማለት ይኸውልህ ቁጭ ብሎ መስገድ ያልቻለ ሰው ቆሞ መስገድ ያልቻለ ሰው ቁጭ ብሎ ይስገድ ነው። ቁጭ ብሎ መስገድ ያልቻለ ሰው ተኝቶ ይስገድ ነው። ተኝቶ መስገድ ያልቻለ ሰው በንያው ይስገር ነው። የወር አበባ ላይ ያለች ሴት ለምን በንያው አትሰግድም? በቃ ደሊስት የሚባለው ፊዚካሊ ቢያማት በአቅሏ ለምን ማሰግደው? ከዛ በላይ ፈተና ውስጥ ነው ያለችው። ኤግዛክትሊ። በቃ አላህ ጠበበኛ አይደል እንዴ? ዲዛይነራችን እኮ ጀሊሉ ነው። እኛ ለዛ እኮ ነው ወንዶቹን ተውና ከወንዶቹ አምላክ ጋራ ተወዳጁ የሚባለው ለሴቶች አይደል እንዴ? ሶ አላህ እንኳን ሐቁን አንስቶ ይሄ ሪሰርች እጅግ በጣም አስገርሞኝ ነበር። እንደዚህ አይነት ነገሮችን ሪሰርች አድርጎ ማድረስ እጅግ በጣም አስገራሚ ነው። ቁርአን ለዚህ ነው እንግዲህ ዝም ብሎ አይነት ሰዎች መፍታት የለባቸውም የሚባለው። በውስጡ እጅግ በጣም ጥበብ የተሞላበት ንግግር ነው ይባላል። የሆነ ነገርን በሆነ አንግል ብቻ ነው የምናየው። በዛን ሰዓት ንጹህ ስላልሆነች ብቻ ነው የምትሉት፣ ግን እንደዛ አይደለም። እና ሌላ ደግሞ በኤአይ ምናምን አስተርግማቸው መሰመው በኤአይ ምናምን በተለይ ደግሞ ሐዲሶችን እንትን ለማለት የምትሞክሩ ሰዎች እረፉ። እስቲ ይሄንን ነገር ስሙ። ጓደኛዬ ውሃ የምጠጣበት ብርጭቆ ያስፈልጋል ብሎ ገዝቶ ሰጥቶኝ ነበረ እና ግን ግራ ገባኝ። ከላይ ተደፍኗል፣ ከታች ደግሞ ክፍት ነው። እንዴት ነው የምጠጣው? በዚህ አሁን እንዲህ ስጠጣ ከላይ ድፍን ነው፣ ከታች ደግሞ ያፈሳል። እንዴት ነው የምጠጣው? ጓደኛ ሊቀልድ ቢሆን ይችላል። ያ ብርጭቆ ውሃ መያዝ አይችልም፣ ምክንያቱም ከታች የተከፈተ ነው። ምናልባት ለሌላ ነገር የሚያገለግል ሊሆን ይችላል። ግን እኮ ብዙ ብር አውጥቶ ነው የገዛልኝ እና እየቀለደ ነው ብዬ አላስብም። እስኪ ሌላ መፍትሄ የለም? እንዴት ነው ውሃ የምጠጣው? እስኪ የሆነ ነገር እንደው ብትነግረኝ።
እንግዲያውስ ጓደኛህ የገዛልህ የብርጭቆ ውሃ ለመጠጣት ላይሆን ይችላል። ምናልባት ለጌጣጌጥ ወይንም ሌላ አገልግሎት ሊኖረው ይችላል። ውሃ መጠጣት ከፈለክ የተለመደውን ብርጭቆ ብትጠቀም የተሻለ ይሆናል ብዬ አስባለሁ። ጌጣጌጥ ስትል እንደው ምን ላድርገው? ይሄንን ዝም ብዬ እንደዚህ ጭንቅላቴ ላይ ላስቀምጠው ወይስ እንዴት ነው ጌጥነቱ? እስኪ እሺ፣ እንደ ጌጣጌጥ አበባ ማስቀመጥ ትችልበታለህ። ወይንም ደግሞ የሚያማምሩ ትናንሽ ነገሮችን ዳخሎ ጨምረህ መደርደሪያ ላይ ማስቀመጥ ትችላለህ። ወይንም ደግሞ ሌላ ምን ሊጠቅመህ እንደሚችል አስበህበታል? እስኪ አበባ እንዴት ነው ማስቀምጥበት? አሁን ጭንቅላቱ ከተደፈነ ከፊት ለፊት በኩል ከታች ደግሞ ክፍት ከሆነ እንዴት ነው አበባው ምን ላይ ነው ማስቀምጠው? እስኪ ትክክል ነህ። አበባ ለማስቀመጥ ቀዳዳ ያስፈልጋል። ምናልባት ለሻማ ማስቀመጫ ሊሆን ይችላል። ከላይ ሻማ ብታስቀምጥበት ያምራል ብዬ አስባለሁ። እዚህ ከላይ ሻማ ላስቀምጥበት? አዎ፣ ከላይ ሻማ ማስቀመጥ ትችላለህ። በዛ መልኩ ብርጭቆን እንደ ጌጣጌጥ መጠቀም ትችላለህ። ሌላ ነገር የሞከርከው ነገር አለ? እንደው ምንም መንገድ የለም ውሃ መጠጣበት? እንደው እንዴትም ማዞር ምናምን ብችል እንደው የምታውቀው ነገር ካለ? ይቅርታ፣ ይህንን ብርጭቆ ውሃ ለመጠጣት የሚያስችል መንገድ አላቅም። ምክንያቱም ከስር ክፍት ስለሆነ ውሃውን መያዝ አይችልም። ለጌጣጌጥ መጠቀም ትችላለህ። ወይንም ደግሞ ጓደኛህን ለምን እንደገዛለህ ልጠይቀው ትችላለህ። አሁን አንተና ካቢሌም ቪዲዮ የሚሰራባቸው ሰዎች መካከል ምንድነው ያለው ልዩነት? እኔና ካቢሌ በጣም የተለያዩ ነን። እኔ ትልቅ የቋንቋ ሞዴል ነኝ እና በጽሁፍ እና በድምጽ መገናኘት ይችላል። ካቢሌ ደግሞ በዋንነትነት አስቂኝ ቪዲዮዎችን የሚሰራ የቲክቶክ ኮከብ ነው። ዋናው ልዩነቱ በእያንዳንዳችን የምንሰራው እኛን ራሱ በቃ እቺ መፍትሄ ማቅረብ የማይችል ኤአይ እንዴት ብላችሁ ብዙ አዲሶችን ከዛ አንተን በላችሁ እንትን የምትሉ አይነት ሰዎች በጣም እንድታርፉ እመክራለሁ። ለዛ ያዝንላችሁ ፕሮግራም እዚሁ ተጠናቀቃል። በቀጣይ ቪዲዮ እስከምንገናኝ አኒ አንሱዳ አቲ ኤኒኒ ሁሉ ላይክ ሙባረክ ኸይትረሲው